ሰላም ውድ አብራሪስ ቲዩብ ቤተሰቦች ከብዙ ቆይታ በኋላ ብንመለስ ሰላም አብሻም ፒፕል በመጀመሪያ ለምትወዱን ተመልካቾቻችን ቪዲዮ ሳንለቅ በመቆየታችን ይቅርታ እየጠየቅን የቱርካንን የህይወት ታሪክ እንዳስሰዋለን። ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ ጀምሩ። ይመቻችሁ። ቃና ላይ የወፍ ጎጆ በሚለው ድራማ የምናውቃት ቱርካን ወይም በእውነተኛ ስሟ ኦዝጉ ካያ ማን ናት? የቱርካን እውነተኛ ስም ኦዝጉ ካያ ሲሆን እንደ አውሮፓውያን ዘመን ቀመር በ1996 በቱርኳ ውብ ከተማ ኢስታንቡል ተወለደች። የቱርካን የትወና ህይወት የሚጀምረው በቲቪ ተከታታይ ድራማ አዲ ኤፍሳኔ ላይ ነው። በመቀጠልም ቱርካን ሲቤል ይልማዝን ገጸ ባህሪ ጨምሮ በተከታታይ እንደ መህመት ኩቱል አማረ እና ኪምሴ ብልሜዝ ባሉ ድራማዎች ላይ ተሳትፋለች። በመጨረሻም በዩሲኪስ ካርደስ ወይም የወፍ ጎጆ በሚለው ተከታታይ ቲቪ ድራማ ላይ የቱርካን ካላንደርን ገጸ ባህሪ በጥሩ ሁኔታ በመጫወቷ በቱርክ የፊልም ኢንዱስትሪ ስሟ ገኖ መውጣት ችሏል። ኢትዮጵያ ውስጥም በቃና ቲቪ የምትታወቀው በዚሁ ድራማ ነው። ቱርካን በአጠቃላይ 7 ተከታታይ ቲቪ ድራማዎች ላይ ተውናለች። እነርሱም ስሙ ሌጀንድ ነው፣ ሁለቱንም አያውቅም፣ መህመት ኩቱል አማረ፣ የወፍ ጎጆ፣ የቱርክ ድምጽ፣ ልዩ አዲስ ዓመት፣ ሙሉ ለሙሉ የተለያዩ ውይይቶች እና ውብ የፍቅር ሀገር የተሰኙ ናቸው። አንድ የዩቲዩብ ፊልምም የቀድሞ ፍቅር የሚል ሰርታለች። የወርቃማ ብራብሮዎች ሽልማት በሚል አዋርድም የወፍ ጎጆ ላይ በቱርካን ወክላ በተጫወተችው ማሸነፍ ችላለች። ውድ የአብራሪስ ቲዩብ ተከታታዮች የቱርካን እውነተኛ የህይወት ታሪክ ይህንን ይመስል ነበር። ቪዲዮን ላይክ ቻናሉንም ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።